በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን ከመመልከታችን አስቀድሞ ቅዱስ ሚካኤል ማለት የስሙ ትርጓሜ ምን ማለት ነው የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። ቅዱስ ማለት የተለየ የተመረጠ ልዩ ማለት ነው። ሚካኤል ማለት በዕብራይስጥ ቋንቋ ሚ ማለት መኑ ማለት ነው። ካ ማለት ደግሞ ከመ ማለት ነው። ኤል ማለት ደግሞ አምላክ ወይም ደግሞ እግዚአብሔር ማለት ነው። በአንድነት ሲነበብ ደግሞ ሚካኤል ማለት መኑ ከመ አምላክ የሚል ፍቺን ይሰጠናል ማለት ነው። ወደ አማርኛው ትርጓሜ ተርጉመን ስንመለከት ደግሞ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል። ስለዚህ ይህ ታላቅ ስም ምንን የሚያመላክት ነው ስንል የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመላክት ታላቅ ስም ነው። እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ንጹሕ፣ እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ኃያል፣ እንደ እግዚአብሔር ያለ ረቂቅ ማንም እንደሌለ የሚናገር የሚያስረዳ ታላቅ ስም ነው ማለት ነው። በየትኛውም የመላእክት ስም ላይ ኤል የሚል ተጨማሪ ስም ታገኛላችሁ። ሚካኤል፣ ገብርኤል፣ ሩፋኤል የትኛውም የመላእክት ስም ላይ ኤል የሚል መጨረሻ ላይ አለ። ያም ደግሞ የእግዚአብሔር ስም ነው። አምላክ ማለት ነው። እግዚአብሔር ማለት ነው። የትኛውም የቅዱሳን መላእክት ስም ላይ የእግዚአብሔር ስም እንዳለ ልናውቅ ያስፈልጋል ማለት ነው። ታዲያ የስሙን ትርጓሜ ከተመለከትን ዘንዳ ደግሞ ወደ ዛሬ ትምህርታችን ስንገባ ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል በሶስት ዋና ዋና ምክንያቶች ይህንን ታላቅ ክብረ በዓል እናከብራለን። የመጀመሪያው ምክንያት ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል የመላእክት ሁሉ አለቃ ሆኖ የተሾመበት ዕለትና ለፍጥረታት ሁሉ ምሕረትን ከእግዚአብሔር የሚጠይቅበት ዕለት ነው። ሁለተኛው ደግሞ ምክንያት ምንድነው ስንል እናታችን ቅድስት አፎምያን ከእደ ሰይጣን ያዳነበትና የረዳበት ዕለት ነው። ሶስተኛው ምክንያትስ ምንድነው ስንል ባህራንን ከሞት ያዳነበትና የሞቱን ደብዳቤ ወደ ሕይወት የቀየረበት የመታሰቢያ ዕለት ነው ማለት ነው። ልብ በሉ። ይህም ብቻ አይደለም፣ ደግሞ ግብፅ ውስጥ ቅዳሴ ቤቱ የተከበረበት ዕለት ነው። ቅዱስ ላሊበላንም ወደ ሰማይ ያሳረገበት ዕለት ነው። በእነዚህ ታላላቅ ምክንያቶች ዛሬ የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል እናከብራለን ማለት ነው። ልብ በሉ ወገኖቼ። ታዲያ ጠቅሰን ብቻ ማለት ሳይሆን ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል እናታችን ቅድስት አፎምያን እንዴት ነው ከእደ ሰይጣን ያዳናት፣ እንዲሁም ደግሞ የባህራንን የሞት ደብዳቤ ወደ ሕይወት የቀየረበት ነው ስንል ይህንንስ እንደምንድን ነው የቀየረው የሚለው ልናውቅ ያስፈልጋልና ከብዙ በጥቂቱ ታሪኩን አጥር አድርገን እንማማራለን ማለት ነው። ከእናታችን ከቅድስት አፎምያ ታሪክ ስንጀምር እናታችን ቅድስት አፎምያ ማናት ስንል ቅድስት አፎምያ ሀገሯ ኪልቅያ ነው። ባለቤቷ ደግሞ አስተራኒቆስ ይባላል። አስተራኒቆስ የኪልቅያ መስፍን የነበረ ታላቅ ሰው ነው። እሷም ታዲያ በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ታላቅና ቅድስት ሴት ናት።
ይቺ እናታችን ቅድስት ሳፎሚያና ባሏ ቅዱስ አስተራኒቆስ በአንድነት ሆነው በትዳር ሕይወት ውስጥ ሲኖሩ እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ነበሩ። በየወሩ በ29 የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደቱን በዓል መታሰቢያ ይዘክሩ ነበረ። ወረ በገባ በ21 ደግሞ የእመቤታችን የቅድስት ድንግል ማርያምን ዝክር ይዘክሩ ነበረ። ወረ በገባ በ12 ደግሞ የቅዱስ ሚካኤልን በዓል መታሰቢያ ያከብሩ ነበረ። ነዳያንን ይጎበኙ ነበረ። አዎ በአንድ ወር ውስጥ 3 ጊዜ በ21 እና በ12 በ29 3 ጊዜ ይዘክሩ ነበረ። ነዳያንን ይጎበኙ ነበረ። ልብ በሉ ወገኖቼ። ታዲያ ባለቤቱ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ አዎ ይሰጡት የነበረውን ምጽዋትና የሶስቱን በዓላት መታሰቢያ ማድረግን እንዳታስታጉል ከአደራ ጋር አዘዛት። ባሉ አስተራኒቆስ ታመመ። እርሱ ሲታመም ወደ ሞት እየሄደ እንደሆነ ስላወቀ አዎ እኔ ነገ ተነገ ወዲያ ልሞት እችላለሁ፣ ነገር ግን እኔ ስለሞትኩ ባለቤቴ ሞቷል ብለሽ ይህንን ዝክራችንን አዎ የሶስቱን በዓላት መታሰቢያ ማድረግን እንዳታቋርጪ፣ ከቻልሽ እንደውም አብልጠሽ አብዝተሽ አድርጊ አደራ ብሎ አዘዛት ባሉ አስተራኒቆስ። ልብ በሉ ወገኖቼ። ይህንን ትእዛዝ በሚያዛት ጊዜ እርሷ የመላኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠየቀችው። ባለቤቷም ታዲያ የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ስዕል አስሎ ሰጣት ለባለቤቱ። ታዲያ የቅዱስ ሚካኤልንም ስዕል በከበረ ቦታ አኖረችው። ባሏ አስተራኒቆስ ታሞ ነበርና አረፈ። ባሏ ካረፈ በኋላ ያዘዛትን መንፈሳዊ ሥራ ከወትሮ አስበልጣ መስራት ጀመረች። ልብ በሉ። ታዲያ ባሏም ታሞ ሞቶ ከሀብቷ ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወሰና ትኖር ጀመረ። ሰይጣን ዲያብሎስ ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን ደግሞ መነኮሳያት አስመስሎ መጣ። ወደ እርሷ ከመጣ በኋላ ደጅ ሆኖ እናታችን ቅድስት ሳፎሚያን አስጠራት። ልብ በለው ወገኖቼ። እኛ ምንጊዜ መልካም ነገር ስናደርግ የእኛ መልካም ነገር የሚቆረቆረው ሰይጣን ዲያብሎስ ነው። እኛ መልካም ነገር ስንሰራ ያንን መልካም ስራችንን እንድናቆም ሰይጣን ዲያብሎስ አዎ በተለያየ መንገድ መጥቶ ይፈትነናል፣ እንድናቆምም ሊያደርገን ይጥራል። ነገር ግን እኛ ያንን መልካም ስራችንን አብዝተን ልናደርግ ልንጠነክር ያስፈልጋል ወገኖቼ። እናታችን ቅድስት ሳፎሚያ አዎ ባሏ ከሞተ በኋላ እጅጉን አብዝታ ማድረግን ስትጀምር፣ ነዳያንን መጎብኘትን ስትጀምር አዎ የመልካም ነገር ሁሉ ተቃራኒ የሆነው ሰይጣን ዲያብሎስ አዎ ራሱን መነኩሴ አስመስሎ አጋንንትን ደግሞ መነኮሳያት አስመስሎ ወደ ደጇ መጣ። ወደ ደጇ መጥቶ አስጠራት። እርሷም ከወጣች በኋላ ከተመለከተቻቸው በኋላ መነኮሳት መስለዋት ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። ሰይጣናቱም ታዲያ እኛማ በነግህ ወይም ደግሞ በጠዋት ጸልየናል አሏት። ቀጥሎም ታዲያ ሰይጣን አንቺ ግን ይህን ሁሉ ጾም ጸሎት ምን ያደርግልሻል? ሀብትሽን ሰተሽ መጨረስሽስ ስለምንድን ነው? በዚያ ላይ ደግሞ አንቺ ስትደክሚ የሚደግፍሽ፣ ስታረጂ ደግሞ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአት መስሎሽ ነውን? አዎ የሚከለከል መስሎሽ ነውን? የሚከለከል እኮ አይደለም። እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆችን ወልደው የለምን? ስለዚህ አንቺም አግብተሽ መውለድ አለብሽ። አሁንም ቤት ሰሪ፣ ጎመን ዘሪ፣ ልጅ ያስፈልግሻል። ባላግቢ፣ እሺ በይኝ፣ ብቻሽን እዚህ በጾም በጸሎት ተወስነሽ አትኑሪ፣ ያለሽን ሀብት ንብረትሽን ሁሉ ሰተሽ አትጨርሺ፣ ይህ ስለምን ይሆናል እያለ ሰይጣን ዲያብሎስ አዎ ንግግሩን አሰማምሮ እናታችን ቅድስት ሳፎሚያን መልካም ስራዋን እንድታቆም እንደዚሁም ደግሞ ባል እንድታገባ ልጅ እንድትወልድ አዎ ይሞግታት ዘንድ ጀመረ። ልብ በሉ ወገኖቼ። ሰይጣን ዲያብሎስ ለእርሷ ያሰበላት የተጨነቀላት መስሎ ነው የቀረበው። ዛሬም እኛ መልካም ነገርን ስናደርግ ለምሳሌ የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ዝክር ስንዘክር አንተ ለምን ትዘክራለህ? እንደሆነ ገንዘብ የለ፣ ድሃ ነህ፣ ለራስህ የምትበላው የምትጠጣው የለ። ታዲያ እንዴት የቅዱስ ሚካኤልን ዝክር ትዘክራለህ? ነገ እኮ ሲኖር ታደርጋለህ፣ ለአሁን ተው አቁመው እያለ አዎ በሰዎች ላይ ያደረ ለእኛ ያዘነ እየመሰለ ከብዙ መንገድ የሚያስተን ሰይጣን ዲያብሎስ አሁንም በዘመናችን ይፈትነናልና ቆም ብለን ልናስብ ያስፈልጋል። ከእናታችን ከቅድስት ሳፎሚያ ታሪክ ልንማር ያስፈልጋል። መማር ወይም ደግሞ መስማት ብቻ አይደለም፣ የሰማነውን ወደ ራሳችን ሕይወት ቀይረን
ልንተገብር ያስፈልጋል ወገኖቼ። እናታችን ቅድስት አፎሚያን እንዲህ እያለ ሲሞግታት፣ እርሷ ግን ምን አለች መሰላችሁ? አባ አለች፣ ቆብህ መልካም ነበረ፣ ንግግርህ ግን ክፉ ነው። አትጹሚ አትጸልይ ያልከኝ ጌታ ምጽዋት አበድሩ ብሎ የለምን? ሁለተኛ ደግሞ ባል አግቢ ማለትንስ ምን አገኘኸው? እርግቦች እንኳን ባሎቻቸው ከሞቱባቸው ከሌላው እንዳይቀርቡም። ታዲያ ጥንት በንጽህና ሊኖር የተፈጠረ የሰው ልጅ ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? እንዴት ሊሆን ይችላል? እያለች እናታችን ቅድስት አፎሚያ ያንን ሰይጣን ዲያብሎስን ሞገተችው። ልብ በሉ ታዲያ የሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታ አይቷታልና ዝም ብሎ ሊተዋት አልወደደም። በመጀመሪያ ባል ሳታገባ ማገልግሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባበል ጠየቃት። እርሷ ግን እምቢ አለችው። ሁለተኛ ደግሞ ባሏ መንግሥተ ሰማያትን ስለወረሰ ምንም አይነት ምጽዋት እንደማይሻ አስመስሎ ነገራት። እርሷ ግን እምቢ አለችው። ቅድስት አፎሚያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብን አብነት አድርጋ እነርሱ እንኳን በሕይወት ዘመናቸው ከአንድ ባል ውጭ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ታዲያ ሰይጣንም አስመሳይ መሆኑ አላዋጣ አለው። አስመሳይ መሆኑ አላዋጣ ሲለው ማንነቱን ቀይሮ ሊያንቃት ሞከረ። አንቆ ሊገላት ቢሞክር የእግዚአብሔርንና የቅዱስ ሚካኤልን ስም ጠርታ አባረረችው። የእግዚአብሔርን ስም ስትጠራ በኖ ጠፋ። የቅዱስ ሚካኤልን ስም ስትጠራ በኖ ጠፋ ወገኖቼ። እርሱም ታዲያ ተመልሶ መጥቶ እንደሚያጠፋት ዝቶባት እንደ አቧራ በኖ እንደ ጢስም ተኖ ጠፋ። ታዲያ በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። ወገኖች ያስተውሉ። ሰይጣን ዲያብሎስ እኛን መፈተን የሚችለው በጥቃቅን ነገር ብቻ አይደለም። ራሱን ብርሃናዊ መልአክ እንኳን አስመስሎ መጥቶ እኛን ሊፈትር ይችላል። ነገር ግን እኛ በሃይማኖታችን ጸንተን በእምነታችን ጸንተን የቅዱሳንን ስም እየጠራን የጻድቃን የሰማዕታትን ስም እየጠራን የእግዚአብሔርን ስም እየጠራን ከአጠገባችን ብቻ አይደለም ከአካባቢያችን ብቻ አይደለም ከሕይወታችንም ጭምር በኖ እንዲጠፋ ማድረግ እንችላለን። ልብ በሉ። እናታችን ቅድስት አፎሚያ ቀድሞ እግዚአብሔርንና የቅዱስ ሚካኤልን ስም ጠርታ ባራው ነበረ። አሁንም ደግሞ በድጋሚ ተመልሶ መጣ። ሲመጣ ግን እንደ በፊቱ መነኩሴ መስሎ አልነበረም የመጣው። ብርሃናዊ መልአክ መስሎ ነበር የመጣው። የመላእክት አለቃ ቅዱስ ሚካኤልን መስሎ ነበር የመጣው። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾላት የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አሁንም በድጋሚ ለእናታችን ለቅድስት አፎሚያ ያቀረበላት። ሐሳቡንም የእግዚአብሔር ፍቃድና ሐሳብ እንደሆነ አድርጎ ለማሳመን ሞከረ። ልብ በሉ። ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንጦስ መጽሐፍትን እየጠቀሰ እንደተፈታተነ ሁሉ እናታችን ቅድስት አፎሚያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉትን እየጠቀሰ ለማሳመን ሞክሮ ነበረ። እናታችን ቅድስት አፎሚያ ግን ቅዱስ ሚካኤል ከሆን ካለች በትረ መስቀል የት አለ ብላ ጠየቀችው። ባሏ ያሳለላት የቅዱስ ሚካኤል ስዕል በትረ መስቀል ይዞ ተመልክታለች። ስለዚህ ባሏ ያሳለላትን የቅዱስ ሚካኤልን ስላመጣችና ቅዱስ ሚካኤል ከሆንክ ይህ ያንተ ስዕል ነውና ተሳለመው አለችው። በትረ መስቀልስ የት አለ አለችው። በዚህ ጊዜ እጅጉኑ ተናደደ ሰይጣን ዲያብሎስ። እርሱም ተናዶ ቀድሞ እንዳደረገው አሁንም ዘሎ አነቃት። ያን ጊዜ ቅዱስ ሚካኤል ከሰማያት ወርዶ በበትረ መስቀሉ ቀጥቅጦ በጦሩ ወግቶ ሰይጣንን ድል ነስቶ እናታችን ቅድስት አፎሚያን ከእደ ሰይጣን በዛሬው ዕለት አድኗታል። በእውነት ክብር ለአምላካችን ይሁን ወገኖቼ። ዛሬም እኛ ስሙን ስንጠራ